በቡታጅራ ከተማ በተከሰተው ግጭት ምክንያት በርካታ ሰዎች መሞታቸው እንዲሁም ደግሞ መቁሰላቸው የንብረት ውድመት መድረሱም እንግዲህ የከተማው አስተዳደር ገልጿል። እንደሚታወቀው በትናንትናው ዕለት በቡታጅራ ከተማ ማለት ነው ከባድ የተባለ ግጭት እንደነበር ይታወቃል። ታዲያ በዚህም ግጭት ምክንያት በርካቶች መቁሰላቸው እንዲሁም ደግሞ የሞቱ ሰዎች እንዳሉና የንብረት ውድመት መድረሱም እንግዲህ የከተማ አስተዳደሩ ገልጿል። እንግዲህ የግጭቱ ምክንያት ትናንት መስከረም 17 ቀን 2018 ቡታጅራ ከተማ ለዘመናት በመስቃን ወረዳ እምቦር ቀበሌ ይተዳደር የነበረው የስናኖ ሴራ የዞኑ አስፈጻሚዎች ስናኖ ሴራ የእምቦር ቀበሌ አይደለም የዶቤ ቀበሌ ነው ብለው በመወሰናቸውና በትናንትናው ዕለት በመስቃን ወረዳ ዋና ከተማ ቡታጅራ ሴራና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳም ሲሆን ይህም በተደጋጋሚ የመስቃን ወጣቶች ሽማግሌዎች ይህ ልክ አይደለም ባህል የማጥፋት ተልዕኮ ነው ብለው የመስቃን ወጣቶች ትናንት ምሽት መስከረም 17 ቀን 2018 ዓ.ም ማለት ነው ጀምረው በቡታጅራ ከተማ ወደ አደባባይ ወጥተው ተቃውሞ አመጽ ማንሳታቸው እንግዲህ ምንጮችም እንዲሁም ደግሞ በሆቴሎች በመኪናዎችና በመገልገያ ንብረቶች ላይ ጉዳት መድረሱም ተገልጿል። አሁን ላይ እንግዲህ ችግሩ እንደተቀረፈ የከተማ አስተዳደሩ ገልጿል። አዲስ ነገር ካለ ግን ወዲያው ማድረሳችሁ ይሆናል። ለቤቱ አዲስ ከሆናችሁ ፎሎ አድርጉ። መልካም ቀን